ለገንዘብ ተብሎ ብዙ ነገር የሚደረግበት፣ ወንድምና እህቱ የሚጣሉበት፣ እናትና ወንድም የሚከዳዱበት፣ ብቻ ብዙ ነገር የሚደረግበት፣ ለገንዘብ ብሎ እህቱን እየሸወደ ቤት ውስጥ ያመጣት ልጅሽ ነኝ እያለች አሁን በመጨረሻ ስንት በለፋችበትና ገንዘቡን ሁሉ በእጅ አስገብቼ ከአጎቴ ጋር ተካፍዬ ድል ያለ ኑሮ ኖራለሁ ብላ ያሰበችው ልጅ እንግዲህ መጨረሻ ላይ የዲኤንኤ ምርመራ አስመረምርሻለሁ ብላ ጀግኒት እናት እሆናለሁ ብላ ያሰበችው ሴት መጨረሻ ውሳኔ ወስናለች። ይህንን ስትሰማ የምትይዘውና የምታደርገው የምትጨብጠው ግራ ገባት። ወንድሟም ቢሆን ይህን ያክል ዓመት እንደዚህ ልጅሽ ናት እያልኩ አምጥቼ ልጅሽን አገኘሁልሽ ብዬ አምጥቻት እውነቱ ቢታወቅ በዲኤንኤ ምርመራ ውጤት ምን ትለኝ ይሆን? ውሸታም ነው የሚባለው እያለ ግራ ገብቶታል። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። አዲስ ድራማ ይዤላችሁ መጥቻለሁ። በላይክ ጀምሩት። ድራማው ሲጀምር ግራ ገብቷችኋል። በቃ ምን እየተፈጠረ እንደሆነ ቤተ ክርስቲያን ሄዳ ተሳልማ ለፈጣሪዋ እየተናገረች ነው የውስጧን። ምንድነው የተፈጠረው? ምን ሆነሽ ነው? እያለቀሽ ነው እንዴ? አይ ያለቀስኩ እንኳ አይደለም፣ ብቻ አይደል ከባድ ነው። ይሄን ሁሉ ግፍ ይሄን ሁሉ መከራ ለምን እንደምገፍ አላውቅም። መቼ የሆነ እውነቱን የማውቀው? መቼ የሆነ የኔ ኑሮ ተስተካክሎ ደስተኛ ሁኜ መኖር የምችለው? እያለች የወዷና የአንጀቷን አዋየቻት። ችግር ሲመጣ እኮ ወደፊት ጥሩ ነገር ይዞ ነው። ጠንካራ መሆን አለብሽ። አሁን ምናልባት እንደዚህ የሆንሽበት በኋላ ሊክስሽ አስቦ ነው እና በርታ በይ የምፈልገው ነገር ካለና ደግሞ እያለች እውነቱን ማወቅ የምትችለው አንድ ፍንጭ እንኳ ሳትነግራት ብታዛዝናትም ግን ደግሞ እውነቱን ከነገርኳት ይሄ ቤትና ይሄ ሁሉን ነገር በስንትኑ ይወጣል ብላ ግራ ገብቷት እሷም ወደ ቤቷ ተመልሳለች። ያሳደገቻቸውን ልጆች ሰብሰብ አድርጋ ከዚህ በፊት ለምን እንድትጣላቻቸው እየነገረቻቸው ከዚህ በኋላ ምንም ጸብ የለም፣ በእኔ ጨክናችሁ ደግሞ ወታችሁ መሄድ የለም እያለች ሁሉንም ነገር አስታረቀቻቸው። ወንዱ ልጅ ስለ አባቱ እውነት ማወቅ ፈልጓል። አንቺ ባትነግሪኝም እንኳ እኔ በየትም ብዬ ስለ አባቴ እውነት ማወቅ እፈልጋለሁ፣ አንድ ቀን እደርስበታለሁ እያለ በውስጡ እናቱን አቀፋት። በቃ እሺ እንግዲህ ልጅ ተብላ የመጣችው ልጅ በዛ ብትምል በዚህ ብትምል ግራ ገብቷታል። በቃ ከአጎቷ ጋር የሆነ ነገር ማድረግ አለብን ብለው አስበዋል። እንዴት እንደዚህ ታስቢያለሽ? ቆይ ልጅሽ አይደለች እንዴ? እንደዚህ ስትናገር ያውስጧል። ምን ሊያስብ እንደሚችል አላሰብሽም? አልገመሽም? ምን ሊያስብ ይችላል? ልጅሽ አሁን እንደዚህ ስታያት አእምሮዋ ላይ ምን ሊፈጠር ይችላል? ቆይ አንዲት እናት ከምትባል እናት ልጇን እንደዚህ የምታደርግ ይመስልሻል? ምን ብትጠራጠሪ ነው ልጅ አይደለሽም ብለሽ የዲኤንኤ ምርመራ ውጤት ማየት እፈልጋለሁ ማድረግ እፈልጋለሁ ብለሽ የተነሳሽው? አለ ውሸቱ የማያልቅበት ወንድሟ። ፈራች። ይሄ የምትሄድበት መንገድ ትክክል ነው አይደለም እያለች ውስጧ መጨነቅ ጀመረ። ልጄ ብትሆንስ? የዲኤንኤ ምርመራ ውጤት መጥቶ ልጄ ሆና አሁን የተናገርኳትንና አሁን የዲኤንኤ ምርመራ ማድረግ አለብሽ ብዬ አለማመኔ ዝቅ ማረጌ እውነቱ ከታወቀና ልጄ ከሆነች እንዴት ነው ራሴን ይቅር እምለው ብላ ራሷን ሞቀሰች። ግን ደግሞ በሚያደርጉት ነገር የሆነ ሚስጥር እንደሚያውቁ የሆነ ሚስጥር እንዳለባቸው አውቃለች። ውሸታቸው፣ ማጭበርበራቸው፣ እንደገና እነሱ ፍርሃታቸው ፊታቸው ላይ እና ሰውነታቸው ላይ ይታይ ነበር። በቃ እኔማ ማድረግ አለብኝ። በመሀልም እኔ የማውቀው የራሴ ዶክተር አለ። ሰውዬው ወደ ውጭ ለዲሄ ሁሉ ነገር ካበቃ በኋላ እኔማ ይሄን ጉዳይ ለፋሁት ገንዘብ አግቼ ህይወቴን እቀጥላለሁ ብዬ ነበር። አሁን ላስመርምር ብላ ተነስታለች። ከዚህ በኋላ እዚህ ቤት የሚያስቀምጠኝ ነገር የለም። እውነቱን ካወቀች አንጠልጥላ ከቤት ነው የምታባረረኝ ብላ ለአጎቷ ሁሉም ነገር አዋየችው። አጎቷም ቢሆን እሺ ታስመርምርሽ፣ ማስመርመሩን ታስመርምርሽ። እኔ የማውቃቸው ሐኪም ቤቶች አሉ፣ እዛ ሄደሽ ትመረመሪያለሽ። ከዛ ሐኪሞቹ ጋር የፈለጉትን ገንዘብ ሰጥተን የዲኤንኤ ምርመራውን ውጤት እናስቀይረዋለን እያለ እንደዛ ማድረግ እንደሚቻልም ተረጋጊ፣ አሁን መሄድ የለብሽም። አሁን ከሄድሽ እኮ በቃ እኔ ወንድሙ ውሸታም እንዳደረገች ነው የምታምነው።
ከዛ በቃ ሁሉ ነገር ግራ ይገባል እና መሄድ የለብሽም ብሎ ሻንጣዋን እንድትመልስና እውነትም የዲኤንኤ ምርመራ ውጤት በሕክምናው ጉዳይ ከተቀየረና ልጇን የሚመስል የውሸት የዲኤንኤ ምርመራ ውጤት ካገኘች እድሜ ልኳን ልጇ ናት ብላ ታምንና ህይወቷን በሙሉ ትሰጠኛለች፣ ገንዘቡንም ታካፍለኛለች ብላ ተረጋግታ ተቀመጠች። ግን ውስጧ ያውቀዋል። አንድ ነገር ከከሸፈ፣ አንድ ነገር ካስታወቀባት፣ ልጇ ለመሆኗን ካወቀች አንድም ቀን እንደማታሳድራት ታውቃለች። ተጨንቃለች። ቤቱ ውስጥ የሚፈጠረው ያች ልጅስ ቆይ ምን አባቷ ፈልጋ ነው እንደዛው ልጁ ጋር ሲደውልልኝ የነበረው? እሷስ ደግሞ ከሻንጣዬ ያንን እቃ ፈልጋ ነው እንጂ ያለ ምክንያት እንደዛ አላደረገችም ብላ ቤት ውስጥ ጉሮሯን ይዛ አንቺ ለምንድን ነው እንደዚህ ያደረግሽው ብላ ተጣላች። እናቷ ባትሆንም እንደ እናት አክት የምታደርገው አንቺ ምን መሆንሽ ነው ብላ እጇን ፈልቅቃ ከልጅቷ ጋር ላቃ ወደ ቤት መልሳታለች። ምንም እናትን ነኝ ብላ ብታስብም እንኳን የምትጨነቀውና የምታስበው ለዚችኛይቱ ልጇ ነው። ልጄ ነሽ እንዴ? ልጄ ነው የማይሽ? አዎ እኔም እንደ እናቴ ነው የማይሽ። በጣም ትጨነቂልኛለሽ፣ ታስቢልኛለሽ። ምን አለ ልጄ ያንቺን ግማሽ እንኳን ብታስብልኝ እያለች እንባዋ እያቀረረ ያው ውስጧ እያወቀም ቢሆን ከላይ ግን እንዴት ብላ ታውቃለች ልጇ መሆኗን? ትክክለኛ ልጇ አጠገቧ ሁና ችግሯንና መከራዋን የምታጋራት እንባዋን እየጠረገች አይዞሽ የምትላት መሆኗን ብታውቅ ምን ልታረግ ትችላለች? ችግሯ አታውቃትም። እሷም ቢሆን እናቷ ማን እንደሆነች አታውቅም። ብቻ እሷም ለእሷ ስለሚያሳዝናቸው ነገሩ ጠጋ ብላ ይዞሽ ብላ እንባዋን በምትጠርግበት ሰዓት ልጄ ለምን እንደዛ አትሆኑልኝም? ቆይ ለእኔ ይህን ያክል የምትጨነቂው ለምንድን ነው ብላ ስትጠይቃት እንደ እናቴ ነው ማይሽ፣ አንቺም እንደ ልጅሽ እስካለን ድረስ በቃ እናትና ልጅ መሆን እንችላለን፣ ግዴታ መዋለድ የለብንም እኮ እያለች አቀርራ የነበረውን እንባዋን ጠረግ አድርጋ አቅፍ አድርጋ አይዞሽ ብላ አበረታታታለች። ሰውዬው 20-30 ቢራውን አቅፎ እየከካ ምን ማድረግ እንዳለበት አሁን የዲኤንኤ ምርመራው ውጤት መጥቶ እውነትም እህቴ የኔን ጉዳይ ብታውቅና ውሸቴ መሆኑ ከገባት ምን ልታረገኝ ትችላለች? ቢራውን እየከካ ያው ሰለሰለ ነው። ስክር ብሏል። አይገባ የለም በግድ ቤት ገብቷል። አይነጋ የለም ነጋና የራሴን የምለውን ዶክተር አመጣለሁ ብላ ሁላቸውንም በሰበሰበችበት ዶክተሩ የናሙና ውጤት ተጸጉርሽ ወይ ከጥፍርሽ የሆነ ነገር መውሰድ አለብን ብሎ እንግዲህ ለመውሰድ እየታገለ እሷም እየፈራች ጸጉሬን አልሰጥም፣ አይሆንም፣ በጭራሽ አይሆንም እያለች እየታገለች በስርዓት ቁሚ እንጂ ጸጉርሽን ናሙና መውሰድ አለብኝ ቁሚ እያላት ከጸጉሯ ለመውሰድ እየሞከረ ከወረቤት የመጣችው ልጅ ምን አድርጋ ነው? የዲኤንኤ ምርመራ ጭራሽ እሰይ እውነቱ ሊታወቅላት ነው ማለት ነው። አሁን ጉዷ ይታወቃል። ልጃቸው እንዳልሆነች በደንብ ይገባታል። ጉዷንና መከሯን ተከናንባ ውልቅ ትላለች እያለች እሷ ናት የምታውቀው ልጇ ለመሆኗን። መረጃ ብታቀርብም አላመኗትም። እና ውድ ቤተሰቦችዬ እንግዲህ የዶክተር ዲኤንኤ ምርመራ ለማድረግ ጸጉሯን ለመውሰድ እየታገለ እሷም እንግዲህ አልሰጥም እያለች እንግዲህ የለበሰችው ጸጉርን ይሄ አርቲፊሻል እንዳይሆን ነው እንጂ። እና ውድ ቤተሰቦችዬ ዛሬ ያመጣሁላችሁ ድራማ አዲስ ነው። ስማቸውን እንግዲህ ከለከለ ብዬ ያልጻፍኩ እንትናል አልጠራሁላችሁም፣ አዲስም ስለሆነ ለኔ ማለት ነው። ኔክስት አስተካክዬ እመጣለሁኝ። እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ውስጥ የምንገናኝ መልካሙ ሁሉ እመኝላችኋለሁ። ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው። ሰብስክራይብ፣ ላይክ፣ ሼር አድርጉ።